ሰላም ለእናንተ ይሁን የአባተ ብሩካን በያላችሁበት ሁሉ የእግዚአብሔር ጸጋና ሰላም ይብዛላችሁ። እኔ ወንድማችሁ ፕሮፌት ኃይሉ አልቻየ ከመለኮት ምንጭ ዓለም አቀፍ ቤተክርስቲያን ዘውትር ማለዳ የሚደረገው ቀንን የመዋጀት ጸሎት በእንዲህ አይነት መልኩ አሁን ተጀምሯል። ዛሬ የምናነበውና በቀናችን ላይ የምናውጀው የመጽሐፍ ቅዱስ ክፍል የሚገኘው የማቴዎስ ወንጌል ምዕራፍ 12 ከቁጥር 8 እስከ 14 ያለውን ይሆናል። አብረን እናንብበውና በቀጥታ ወደ ጸሎት እናልፋለን። ከቁጥር 10 ልጀምር እኔ። እነሆም እጁ የሰለለችለት ሰው ነበር። ይከሱትም ዘንድ በሰንበት መፈወስ ተፈቅዶአልን ብለው ጠየቁት። እርሱ ግን ከእናንተ አንድ በግ ያለው በሰንበት በጉድጓድ ቢወድቅበት ይዞ የማያወጣው ሰው ማን ነው? እንግዲህ ሰው ከበግ ይልቅ እንደምን አይበልጥም? ስለዚህ በሰንበት መልካምን ሥራ መስራት ተፈቅደዋል አላቸው። እነዚህ ሰዎች ይህንን ጥያቄ ይዘው የቀረቡት በጤናማ መንፈስ አይደለም። እንደ ምሳሌ ነው ኢየሱስ ያቀረበላቸው። ምን የሚለውን ከእናንተ አንድ በግ ያለው በጉ በጉድጓድ ቢወድቅበት ሰንበት ስለሆነ ከጉድጓድ ውስጥ ሳያወጣው እዛው ያውለዋልን? ይተወዋልን? አያስብለትም ወይ? ንብረትነቱ አያስጨንቀውም ወይ? ታዲያ በሰንበት ለበግ ይሄንን ያህል ርኅራሄ ካሳያችሁ ሰውስ ከበግ ምን ያህል ሊበልጥ እንደሚችል አስቡ። በሰንበት መልካምን ማድረግ ተፈቅዷል አለና ያንን እነሱ ያመጡትን እጁ የሰለለችለትን ሰው ፈወሰው። ከመጀመሪያውኑ ሲያመጡ ለመክሰስ እንዲያመቸው ነው። ለመወንጀል፣ በጥፋት ለመያዝ፣ ሕግ ጥሷል ለማለት፣ ምስክር ለማደራጀት እንዲያመቻቸው ነበር ያመጡት። ዛሬ በኢየሱስ ክርስቶስ ስም እኔ በቀናችሁ ላይ አውጃለሁ፣ በመንገዳችሁ ላይ አውጃለሁ። ተንኮልን እያሰሩ ክፋትን ሰንቀው በውስጣቸው አመፃን ይዘው በመንገዳችሁ ላይ የቆሙ በቤታችሁ ላይ ጣልቃ ሊገቡ ያሉ ክፋትን በፊታችሁ ላይ የሚያውጁ በኢየሱስ ክርስቶስ ስም በአፋቸው ቃል ተያዙ። እነዚህ ሰዎች በአፋቸው ቃል ነው የተያዙት። በንግግራቸው ነው የተጠመዱት። ምን የሚል ነው? ለክስ ተዘጋጅተው ለመሆኑ በሰንበት መፈወስ ተፈቅዷል ወይ ብለው ሊፈትኑት ወደ እሱ አመጡ። በናዝሬቱ ጌታ በክርስቶስ ኢየሱስ ስም ለእናንተ ለክፋት የተማሰ ጉድጓድ፣ ለአመፃ የተዘረጋ ወጥመድ በኢየሱስ ክርስቶስ ስም ወዳዘጋጁት ወደ አጥማጆቹ ተመለሰ። ለእናንተ የተማሰ ጉድጓድ፣ ለእናንተ ጉድጓድን የማሱ ሰዎችን እግራቸውን አገኘ፣ ነፍሳቸውን አገኘ። በኢየሱስ ክርስቶስ ስም ብዬ አወጅኩ። ክፋት አይለው አመፃ ነግሶ በልባቸው ተንኮል ገኖ ይህንን አመፅ ለልጆቻችሁ፣ ለቤታችሁ፣ ለጤናችሁ አስበው ይዘዋልና በኢየሱስ ክርስቶስ ስም ይዘው የመጡት ክፋት፣ አመፅ፣ ተንኮል ነፍሳቸውን አገኘ፣ ቤታቸውን አገኘ፣ ጤናቸውን አገኘ፣ ትዳራቸውን አገኘ፣ መንገዳቸውን አገኘ። ተንኮል ነው ይህንን እንዲያደርጉ ያደረገው። ለተንኮል እግዚአብሔር የሚሰጠው ቦታ የለም። ተንኮለኛውን ክፉን ክፋቱ ያሳድደዋል ይላልና በክርስቶስ ኢየሱስም ለእናንተ የተማሰ ጉድጓድ የጉድጓድን የማስላቸውን ሰው በኢየሱስም አገኘ። የሚራገም በአንደበቱ ክፉ ቃል ሕይወታችሁን ለማበላሸት የወጣ በትንሣኤው ጌታ በኢየሱስ ክርስቶስም ከአፉ የወጣው ክፉ ቃል በኢየሱስም ነፍሱን አገኘ፣ ሕይወቱን አገኘ፣ መንገዱን አገኘ። የአንተን ልጅ ለመጣል፣ የአንተን ቤት ለማውደም፣ የአንተን ጤና ለማወክ፣ የአንተን ሰላም ለመረበሽ ታጥቆ የተነሳ ክፋትን የተናገረ በኢየሱስ ክርስቶስም የተናገረው ያ የአፉ ቃል በኢየሱስ ክርስቶስም ነፍሱን ያዘ፣ ቤቱን ያዘ፣ ጤናውን ያዘ፣ ሰላሙን ያዘ። ነገር ግን እግዚአብሔር ለአንተ መልካም ነውና በመልካም መንገድ በቅንነት እየሄድክ የእግዚአብሔርን ፈቃድ እያደረግ በፊቱ የምትመላለስ አንተ የእግዚአብሔር ቃል እንደሚናገር አታፍርምና አትፍሪ፣ አትዋረጅምና አትደንግጭ ይላልና ድንጋጤ ከቤትሽ ወጣ፣ ፍርሃት ከመንገድ ጠፋ፣ መሰናክል ከፊት ተወገደ።
በኢየሱስ ክርስቶስም የእግዚአብሔር እጅ ስላንተ ተነሳ። ጠላቶች ተቀጡ። በኢየሱስ ክርስቶስም መንገድ ቀና፣ ተስፋ ለመለመ። በናዝሬቱ ጌታ በክርስቶስ ኢየሱስም ብዬ ባረኩ። ጠላት ያሰበውና ለአንተ የተመኘው ሳይሆን መልካምነቱ ሁለንተናን ገዛ። መልካም ሆነልህ ብዬ ባረኩ። ተባርከሃል፣ ተባርከሻል፣ ተባርካቸዋል። ሻሎም። ይህንን ጸሎት አብራችሁኝ የጸለያችሁ እንዲሁም ደግሞ በጸሎቱ የተባረካችሁ የተጽናናችሁ ሼር፣ ኮፒ ሊንክ፣ ላይክ ዲዩት እንድታደርጉና ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር አሳስባችኋለሁ። ጌታ ዘመናችሁን ይባርክ።